ሰላም ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። እኔ አይናለም ምስጋናው ነኝ። ገና ከስራ መግባቴ ነው። ስለዚህ ዛሬ መክሰስ እየበላን ልምዶቻችን እናወራለን። ብዙዎቻችን ጠዋት ስንነሳ የምናደርገው ነገር ቀኑን ሙሉ ስራችንንና ስሜታችንን ተጽዕኖ እንደሚያሳድር ይሄ ሁላችንም እናውቃለን። ነገር ግን አንተገብረውም ነው። እኔም ጨምሮ በፊት ይሄ ተግባር ወይም ደግሞ ይሄ ልምምድ ካደረኩት 2 ዓመት ይሆነኛልና እናንተስ ምን እያደረጋችሁ ነው? በምንድን ነው የምትጀምሩት ጠዋታችሁን የሚለውን አስተያየት መስጫ ላይ አስቀምጡልኝ። የኔ ልምዶች አካፍላችኋለሁ። እናንተም በዚህ ነገር ጠዋታችሁን ብትጀምሩ ነግራችኋለሁ። ከእንቅልፋችሁ ስትነቁ ሶሻል ሚዲያ ወይም ደግሞ ስልካችን ከመነካካት መቆጠብ መቻል አለብን። አብዛኞቻችን ጠዋት ከእንቅልፋችን ስንነሳ ሶሻል ሚዲያ መጠቀም ወይም ደግሞ ኢሜይሎቻችን ነው ቼክ የምናደርገው። ነገር ግን በፍጹም ማድረግ የለብንም። ምክንያቱም የስራ ከሆነ ለምሳሌ ጠዋት ከእንቅልፋችሁ እንደተነሳችሁ በኢሜይል በምታዩበት ጊዜ መጥፎ ኢሜይል ሊደርሳችሁ ይችላል። ከእንዲሁም ደግሞ ብቻ ግን ኢሞሽናችንን የሚነካ ኢሜይል ሊሆን ስለሚችል ከተወሰነ ሰዓታት በኋላ ኢሜይሎቻችሁን ቼክ ብታደርጉ እኔ እመክራለሁ። በትንሹ ከ1 ሰዓት እስከ 2 ሰዓት ባለው። እንዲሁም ደግሞ ሶሻል ሚዲያ የምትጠቀሙ ሰዎች ይሄን ነገር ማቆም መቻል አለባችሁ። እኔ ጠዋት ከእንቅልፌ እንደነቃው በትንሹ 10-20 ደቂቃ ቲክቶክ ኦር ዩቲዩብ ኦር ኢንስታግራም የተለያዩ ሶሻል ሚዲያ ፕላትፎርሞች አይቼ ነው ከእንቅልፌ የምነቃውና በዛን እንደዛ በማረግበት ሰዓት የምውለውሉና ከዚህ በኋላ የምዘረዝርላችሁ ልምዶች ደግሞ ሳደርግ በጣም ነው ልዩነት ያለው። ስለዚህ ምን እናደርግ የሚለውን ደግሞ አብረን እናያለን ማለት ነው። እንዴት ነው ጠዋት ከእንቅልፋችን ስንነቃ ሶሻል ሚዲያ መጠቀም የሌለብን ምክንያት ሶሻል ሚዲያ ስንጠቀም አብዛኛው ሰው በህይወታቸው ጥሩ ወይም ደግሞ የተሻለ የሚለውን ልምድ ነው የሚያካፍለው። የተሳካ ወይም ደግሞ ጥሩ የሚሉትን ነው የህይወታቸውን ፓርት ሼር የሚያደርጉት። ስለዚህ እናንተ ደግሞ ሰው ሁሉ እንዴት ይሄ ህይወት ተመቻችቶለት እኔስ ለምንድን ነው ያልተመቻቸልኝ የሚለውን የህይወት ጥያቄ ይኖረናል ማለት ነው። ስለዚህ ጠዋት ጭንቅላታችን ይሄን ነገር የሚይዘው ከራሳችን ህይወት ጋር ሪሌትድ አድርጎ ወይም ደግሞ ተነጻጻሪ አድርጎ ነው የሚይዘው። እናንተ ይሄን ነገር ከማየት ወይም ደግሞ ከማነጻጸራችሁ በፊት ወይም ደግሞ ከማየታችሁ በፊት ራሳችሁን በሌላ ነገር እናንተን ቀኖቻችሁን ብሩህ በሚያደርጉ ነገሮች መጀመር መቻል አለባችሁ። እንዴት በምን እንጀምር የሚለው ነገር ለምሳሌ እኔ ከእንቅልፌ እንደተነሳው የመጀመሪያው የማደርገው ነገር በቀዝቃዛ ውሃ መታጠብ። ለምሳሌ እኔ ከእንቅልፌ እንደተነሳ የማደርገው ነገር ቀዝቃዛ ውሃ ፊታችሁን ወይም ደግሞ እጃችሁን መታጠብ፣ ከተቻለ ደግሞ ሻወር መውሰድ። ይሄ ዋነኛ ማድረግ ያለብን ነገር ነው። ለብ ባለ ውሃ የቆዳ መሸብሸብ ወይም የቆዳ ማርጀት ያመጣል። ከተቻለ ጠዋታችሁን በቀዝቃዛ ውሃ በመታጠብ ጀምሩ። ሌላኛውና ሁለተኛው የኔ የማደርገው ጸሎት ማድረግ በጣም ወሳኝ ነው በህይወታችሁ። ቀናችንን በሰላምና በተረጋጋ መንፈስ ለመጀመር ይህ ወሳኝ ነው። ለምን አእምሯችን ቀኑን ሙሉ የሚያጋጥሙን ውጥረቶች የሚያዘጋጅና ስላለን ነገር ማመስገን የሌለንን እንዲጨመርልን ያደርጋል። ይህም አእምሯችን አዎንታዊ አመለካከት እንዲኖረው በጣም ይረዳናል። ከእንቅልፋችሁ ስትነሱ በየተለያየ ሃይማኖታችሁ ጸሎት ማድረግ ለህይወታችሁ ቁልፍ ነው ማለት ነው። ሌላኛው እኔ የማደርገው ጸሎት ካደረኩ በኋላ እንቅስቃሴ ማድረግ፣ ውሃ መጠጣት በጣም ወሳኝ ነው። እንቅስቃሴ ስታደርጉ ከቻላችሁ ፕሮግራም ዴይሊ የምትሰሩ ከሆነ ፕሮግራም አውጥታችሁ ብትሰሩ ጥሩ ነው። ካልሆነም ደግሞ 30 ደቂቃ 15 ደቂቃ የሚሰሩ እንቅስቃሴዎችን ራሳችሁ መስራት መቻል አለባችሁ። ውሃ መጠጣትም ህይወታችንና ቀናችን ብሩህ ቀን እንድንውል ይረዳናል። ውሃ መጠጣት ያለብን
ሌሊቱን ሙሉ ሰውነታችን ውሃ አጥቶ ነው የሚያድረው። ስለዚህ ሰውነታችን ፈሳሽ ነገር ያስፈልገዋል። ጠዋታችንን ውሃ በመጠጣት መጀመር መቻል አለብን። ምክንያቱም ውሃ መጠጣት አእምሯችን በፍጥነት ንቁ እንዲሆን ያደርጋል። ሌላኛው የዕለቱ ዋና ዋና ስራዎቻችንን መመዝገብ። የግል ስራ ካለን የግል ስራዎቻችንን የምንሰራቸውን ስራዎች መመዝገብ፣ እንዲሁም የቢሮ ስራዎች ከሆኑም የቢሮ ስራዎቻችንን የዕለቱ ዋና ዋና ስራዎቻችንን መመዝገብ። እኔ ገባው የመጀመሪያ ስራዬ ምንድነው ዛሬ የምሰራው የሚለው ማወቅ ነው ማለት ነው። ምክንያቱም ሁሉን ነገር በአንድ ጊዜ ለመስራት መሞከር ውጤታማ ያድርግ። ዛሬ መስራት ወይም ደግሞ ማለቅ ያለባቸው ዋና ዋና ነገሮችን ዘርዝረን እሱን ለመጨረስ መሞከር፣ ከጨረስን በኋላ ደግሞ ወደ ሌሎች ጥቃቅን ስራዎቻችን መሄድ ወይም ደግሞ ዛሬ ማለቅ ያለባቸውን ስራዎች ደግሞ መጨረስ ማለት ነው። ሌላኛው ጤናማ ቁርስ መመገብን እንዳትረሱ። አእምሯችን ንቁ እንዲሆን በፕሮቲን እና በፋይበር የበለጸጉ ምግቦችን ያስፈልገዋል። ረሃብን እንድንቆጣጠር፣ ትኩረት እንዲኖረን እና ኃይል እንድናገኝ ያደርጋል። መርሳት የሌለብን ስኳር የበዛባቸው መጠጦችም ሆነ ምግቦች ቶሎ እንደሚደክመን መዘንጋት መቻል የለብንም። ስለዚህ በፋይበር እና በፕሮቲን የበለጸጉ ምግቦች፣ አትክልቶች፣ ኦትስ፣ አጃ፣ የተለያዩ ለቁርስ ተመራጭ የሆኑ ምግቦችን መመገብ እንችላለን። ዛሬ ያቀረብኩላችሁ ቪዲዮዎች ቁርስ ምን እንደምበላ፣ ምሳ ምን እንደምበላ ከ83 ኪሎ ወደ 50 አሁን 56 ገባውኝና ወደ 56 ኪሎ እንዴት እንደቀነስኩኝ ቪዲዮ ሰርቼላችኋለሁ። በህይወታችሁ ጊዜ የለኝም፣ ሰዓት የለኝም፣ ምክንያት አይሆንም። እኔ እንዴት ስፖርት ሰርቼ እንዴት ስትራግል እንዳደረኩኝ ሌላ ጊዜ የመንግስት ሰራተኛ ነኝ፣ እንዲሁም ደግሞ የዩኒቨርሲቲ ተማሪ ነኝ። በተጨማሪ ልጅ አለኝ። ይሄንን ነገር ሶሻል ላይፍ አለ፣ ልጅ ማሳደግ አለ። ይሄንን ነገር ከእንደገና ስፖርቱ መስራት ዌት ሉስ ማድረጌ ከ83 ኪሎ ወደ 56 ኪሎ እንዴት እንደመጣሁኝ በምን ጊዜ በምን ሰዓቴ እንደሰራውኝ ሌላ ጊዜ አጫውታችኋለሁ። ጠዋታችሁን በምንድን ነው የምትጀምሩት? እኔ በእነዚህ ነው የምጀምረው። ስለዚህ ገና ከስራ መግባቴ ነው። ደክሞኛል፣ እርቦኛል። እኔም መክሰሴን ልብላ። እናንተም ስለነገ ምን ማድረግ እንዳለባችሁ ለራሳችሁ ፕላን አውጡ። በተቻላችሁ መጠን ቅድምም እንደነገርኳችሁ ዋናው ነጥብ እንደኔ ጠዋት ስትነሱ ስልካችሁን አለመነካካትና ጸሎት ሳታረጉ በፍጹም መውጣት የለባችሁም። እንደ መጀመሪያ እነዚህም ቢያንስ ሁለቱን ተግብሯቸው። እዚህ ጋር ይበቃናል። ለቀጣይ በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።